እንኳን ለሃያኛ ጊዜ ለሚከበረው ለብሔር ብሔረሰቦች ቀን እንኳን አደረሳችሁ፣ እንኳን አደረሰን። መልካም። ዛሬ የምናከብረው የብሔር ብሔረሰቦችን ቀን በዓል አስመልክቶ ለብሔራዊ አንድነት በሚል መሪ ቃል ስለሆነ በዓሉ የምናከብረው ዲሞክራሲያዊ መግባባት ለምን አስፈለገ፣ ብሔራዊ አንድነት ስለምን አስፈለገ የሚለው ከልብ መነጋገር እጅግ በጣም ወሳኝ ነው። ኢትዮጵያዊን የሚያምርብን ብዝሃነታችን ነው፣ የሚያምርብን አንድነታችን ነው። የምንደምቅም በዚህ ልክ ነው። በጋራ መንቀሳቀስ ስንችል ኢትዮጵያዊነታችን ያምርብናል። ስንነጣጠል ግን ለጠላትም ክፍት እንሆናለን። ሀገራዊ አንድነትን መፍጠር እንቸገራለን። ስለዚህ ብሔር ብሔረሰቦች በዓል ማክበር ያስፈልገው ከዚህ አንጻር አንድነታችን ለማጠናከር፣ ዲሞክራሲን ለመገንባት እንደ ሀገር የሀገራችን ህገ መንግስት ቅድም ስለተናገሩት ለመጀመሪያ ጊዜ ህገ መንግስቱ በአሁን የምንጠቀመው ህገ መንግስት የጸደቀው 20ኛ ዓመቱ ነው። ይሄን ህገ መንግስት ሲጸድቅ ሁሉም ብሔር ብሔረሰቦች እኩል ናቸው ይላል። ሁሉም ብሔር ብሔረሰቦች እኩል ናቸው ይላል። ስለዚህ እኩል ከሆነ ለምን ልዩነት መምጣት አስፈለገ የሚለውን ከወሰድነው ልዩነት እየፈጠርን ያለን እኛ ነን። ልዩነት እየፈጠርን ያለ ፖለቲከኞች ነን። ልዩነት እየፈጠርን ያለ አንዳንድ ያልገባቸው ልሂቃን የሚባሉ የተማሩ አካል የሚባሉት ናቸው። ልዩነት እየፈጠርን ያለ በተለይም ለኢትዮጵያዊነት ትልቅ ድምቀትና ደግሞ ለአፍሪካዊነት ኩራት የሆነን የአድዋን ድል ማንሳት እንችላለን። የአድዋን ድል ታሪክ በዓለም አደባባይ አንድነት አድዋ ላይ ስለዘመቱ ነው እንጂ አማራ ብቻ ስለዘመተ አይደለም፣ ትግራይ ብቻ፣ ኦሮሞ ብቻ ስለዘመተ አይደለም። ከሁሉም ብሔር ብሔረሰቦች አድዋ ላይ ወጥተው ታግለው መስዋዕት ሆነው አያቶቻችን ኢትዮጵያዊነትን በዓለም አደባባይ ከፍ እንዲል አድርገዋል። ስለዚህ ሁላችንም በጋራ ስንነሳ ለኢትዮጵያ ድምቀት ነው፣ ለሀገራችን አለኝታ ነው። ግን ደግሞ አሁን ላይ እየተነሳ ያለው ይሄ ብሔራዊነት ብቻ፣ ስለ አንድ ብሔርተኝነት ብቻ ማቀንቀን፣ ብሔር ብሔረሰቦችና ህዝቦች ተከባብረው ተቻችለው ሲኖሩ ነው የሚያምርብን። ይሄን አስመልክቶ የተለያዩ ፓናል ውይይቶች ይካሄዳሉ። ዛሬ የምናካሄደው አንደኛውና የመጀመሪያው ፓናል ውይይት ነው እንደ ከተማ። ቀጣይ እሁድ ሁሉም የከተማችን ህዝብ በተገኘበት እዚሁ አዳራሽ ተገናኝተን እናከብራለን። ሰኞ አጠቃላይ መንግስት ሰራተኛ የከተማችን መንግስት ሰራተኛ በተገኘበት ደግሞ በዝልቅ በደመቀ መንገድ የተለያዩ ሁነቶችን እያከናወን ብሔር ብሔረሰቦችን ቀን አስመልክተን ውይይት እናካሄዳለን ማለት ነው። ስለዚህ የዛሬ ለዚህ ውይይት መነሻ የሚሆን ማክበር ስለምን አስፈለገው፣ የብሔር ብሔረሰቦችን መከባበር ስለምን አስፈለገ የሚለው መነሻ የሆነ ከህገ መንግስቱም እያጣቀሱ ሰነድ ይቀርብልናል፣ ውይይት የምናካሄደው ይሆናል። ስለዚህ ውይይቱ በይፋ የተከፈተ መሆኑን አበስራለሁ። ከዚህ ሰዓት ጀምሮ ቀጥታ ሰነድ ይቀርብልና ውይይታችን እናካሄዳለን ማለት ነው። እጅግ በጣም አመሰግናለሁ።